ግቢ ያለው እኔ በወር 6000 7000 ብር ይሰራ ነበር። ኢዚሊ መስራት የሚቻል ነገር ለምሳሌ አንድ ነገር ልንገራችሁ። ሶሻል ሚዲያ ላይ በጣም ያገኙት አባቲ ስኮላርሺፕ ነው ማለት ነው። ኢንቨስት ይወርታ መጣችሁ ሶሻል ሚዲያ ላይ እንዴት ሰክሰስፉል መሆን ይቻላል። ወደ ውጭ ሀገር ትመጣላችሁ ወይ እዛው ሆናችሁ ሚሊዮነር ትሆናላችሁ ማለት ነው። ስለዚህ 2000 ምርጥ ቶፒክ ይዤላችሁ መጥቻለሁ። ዛሬ 3 ምርጥ ቶፒኮች ላይ ነው የምናወራ ማለት ነው። አንደኛው ስኮላርሺፕ እንዴት አፕላይ እንደምታደርጉ፣ ሁለተኛው ሶሻል ሚዲያ ላይ ቲክቶክ እና ዩቲዩብን ጨምሮ ሌሎች ሶሻል ሚዲያዎች ላይ እንዴት ብር እንደሚሰሩ፣ ሶስተኛው ደግሞ ፍሪላንስ አፕወርክ እና የተለያዩ የአፕወርክ ጋር ሪሌትድ የሆኑ የተለያዩ የፍሪላንስ ፕላትፎርሞችን በመጠቀም እንዴት ገንዘብ እንደሚሰሩ ነው ማሳያችሁ። ዘንድሮ ደግሞ 2017 እነዚህ ከሶስቱም ፕላትፎርሞች ላይ ስንት ብር እንደሰራው ያሳያችኋለሁ። እንደገና ደግሞ ይሄንን የተጠቀምኩበትን ሜተድ በመጠቀም እንዴት አድርጋችሁ ብር መስራት እንደምትችሉ ነው በትክክል ማሳያችሁ ማለት ነው። እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሶሻል ሚዲያ የ21ኛው ክፍለ ዘመን ጎልድ ነው ተብሏል ማለት ነው። ወርቅ ነው፣ ወርቅ ማይኒንግ ነው። እናንተ ስክሮል ብቻ ያደረጋችሁ ሌሎች ሰዎች ወርቅ እያገኙበት ነው። በቀን 100,000 200,000 ብር እየሰሩበት ይገኛሉ። ይሄንን ሶሻል ሚዲያ አጠቃቀማችሁን እንዴት አድርጋችሁ ወደ ብር መቀየር ትችላላችሁ? ታይማችሁን ብቻ ቁጭ ብላችሁ ባላችሁ ስልክ ባላችሁ ላፕቶፕ ብቻ በመጠቀም እንዴት አድርጋችሁ በፍሪላንስ ስራ መስራት ትችላላችሁ? አፕወርክ ላይ እንዴት አድርጋችሁ በዶላር መስራት ትችላላችሁ? ምንም ዩኒክ ተስጦ አያስፈልጋችሁም። በአንድ ሳምንት በሁለት ሳምንት ዝግጅት ብቻ ፍሪላንስ ማድረግ ትችላላችሁ ማለት ነው። ስኮላርሺፕ አፕላይ ለማድረግም በጣም ቀላል ነው። በዚህ ዓመት 2017 ብቻ ፖስት ያደረግናቸው ቪዲዮዎች አንድ ምስክር ናቸው። ስኮላርሺፕ አፕላይ ማድረግ ቀላል እንደሆነ ባላችሁ ዶክመንት ብቻ ትጉ ሆናችሁ ከአፕላይ ካደረጋችሁ የሚለቀቁ ኢንፎርሜሽኖችን በትክክል ተከትላችሁ አፕላይ ካደረጋችሁና እናንተም ደግሞ ኮሚትድ ሆናችሁ ስኮላርሺፕ አፕላይ ማድረግ ስራዬ ነው ብላችሁ ከተከተላችሁት ስኮላርሺፕ አፕላይ አድርጎ ማግኘት ቀላል እንደሆነ በትክክል አሳይተናል ማለት ነው። ዛሬ ደግሞ በዚህ ቪዲዮ ዲቴል ኢንፎርሜሽን አሳያችኋለሁ። እንዴት ስኮላርሺፕ አገኘው፣ ሶሻል ሚዲያ ላይ ለመምጣት ያነሳሳኝ ምንድነው፣ ሶሻል ሚዲያ ላይ ሲመጣ ደግሞ ቫይራል ለመውጣት የተጠቀምኩባቸው ቴክኒኮች ምንድናቸው፣ ያን ደግሞ እናንተም እንዴት አድርጋችሁ መስራት ይችላላችሁ። ለምሳሌ ስኮላርሺፕ ላይ እየሰራው ከሆነ እናንተም ፓሽኔት የሆናችሁት ነገር ላይ ይዛችሁ መጣችሁ ሶሻል ሚዲያ ላይ እንዴት ሰክሰስፉል መሆን ይቻላል ለምለውን ይነግራችኋለሁ። እዚህ ቤት አዲስ ከሆናችሁ እዚህ ቤት ለወጣቶች የሚሆኑ እኔም ወጣት በመሆንና ፎሎወሮችም ፋሚሊዎችም ወጣት በመሆናቸው ለወጣቶች የሚሆኑ ቀላል ቲፖችን ስኮላርሺፕ አፕላይ ለማድረግ የተለያዩ ውጭ ሀገር ስራ እድሎችን ለማግኘት ዛሬ ደግሞ የጀመርነውን ሶሻል ሚዲያ አጠቃቀምን በተመለከተ ሶስቱንም ቶፒክ ተራ በተራ እስከ መጨረሻ እናወራለን ማለት ነው። መጀመሪያ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆኑን እንዳትረሱ። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያ ሪሳችን የሚሆነው ስኮላርሺፕ ነው ማለት ነው። ስኮላርሺፕ አፕላይ ለማድረግ ምን እንዳደረግኩ በዲቴል እነግራችኋለሁ ማለት ነው። እንደሚታውቁት ብዙዎቻችሁ ቲክቶክ ላይ ያላችሁ ሰዎች ታውቃላችሁ። ስኮላርሺፕ ኢታሊ ጣሊያን ውስጥ ካሉ ሜሪት ቤዝድ ስኮላርሺፖች ውስጥ አንደኛው የሆነውን ይሄንን አብያት ስኮላርሺፕ ነው ያገኘሁት ማለት ነው። አብያት ስኮላርሺፕ ሳገኝነ ብዙ ስኮላርሺፖች አፕላይ ያደረኩ ነበር 2016 ዓመቱን ሙሉ ሌሎች ሀገራት ላይ በተለያዩ ሀገራት ላይ ስኮላርሺፕ አፕላይ ሳደርግ ነው ያሳለፍኩት። መጨረሻ ላይ ግን አብያት ስኮላርሺፕ ነው ያገኘሁት። ያን ስኮላርሺፕ አፕላይ ለማድረግ ያነሳሳኝ ነገር ምንድነው ደግሞ አብያት ስኮላርሺፕ ሳይሆን ኢን ጀነራል ስኮላርሺፕ አፕላይ እንዳደረግ ያነሳሳኝ ነገር ምንድነው ኢትዮጵያ ያለው አንድ መንግስት ቤት ተቀጥሬ እየሰራው ነበር። እዛ ተቀጥሬ የሚሰራበት ቦታ ለማንኛውም ሰው የሚከፈለኝ ደሞዝ ነበር። ያ ደሞዝ ደግሞ ያው እንደሚታውቁት ከሃንድ ቱ ማዝ ነው። በቃ መብላት ነው መጠጣት ነው። ከዛ ወደ ስራ መሄድ መመለስ ምናምን ነው የሚሆነው ማለት ነው። 2 ዓመት ሙሉ ሰርቻለሁ። 2 ዓመት ሙሉ ሰርቼ ግን ነገሮች እንዳሰብኩት አልሆነም። ኢትዮጵያ ውስጥ መኖር ደግሞ ለኔ እንዳልሆነ ገባኝ። ምክንያቱም እኔ አምቢሽስ ሆነ ፕላን ነበረኝ። በአንድ ዓመት በ2 ዓመት በ3 ዓመት ይሄንን ማድረግ ፈልጋለሁ ብዬ ቁጭ ያረኳቸው ነገሮች ነበሩ። ያንን ሳስብ ኢትዮጵያ ውስጥ መኖር ለኔ ያ ድርጅት ውስጥ መስራት ኦር ፕራይቬት መውጣት ኦር የሆነ ነገር ማድረግ ለኔ እንደማይሆን ገባኝ። ስለዚህ ልክ 2016 እንደጀመረ ሐሳቤን ቀየርኩኝ ማለት ነው። ዘንድሮ ከሀገር መውጣት አለብኝ። ሀገር ወጥቼ ስኮላርሺፕ አፕላይ ማድረግ አለብኝ፣ መማር አለብኝ። ሄጄ ደግሞ እዛ የተለያዩ ሀዝሎችን ሌሎች ነገሮችን መስራት አለብኝ ብዬ ወሰንኩኝ። ከዛ 2016 ስኮላርሺፕ አፕላይ ማድረግ ጀመርኩ ማለት ነው። ስኮላርሺፕ አፕላይ ለማድረግ የተጠቀምኩበት ቴክኒኮች ውስጥ አንደኛው ቴክኒክ ምንድነው ዓለም ላይ የሚወጡ ስኮላርሺፖችን ሁሉንም ሾርት ሊስት ማድረግና ከዛ ውስጥ ደግሞ ከኔ ፕሮፋይል ጋር የሚሄዱ ስኮላርሺፖችን ሾርት ሊስት ማድረግ ማለት ነው። ጊዜ ሰጥቼ ማለት ነው። ዝም ብዬ ስክሮል እያደረግኩ ምናምን ያገኘሁትን ሁሉ አፕላይ እያደረግኩ ሳይሆን ጊዜ ሰጥቼ ሾርት ሊስት አድርጌ ለኢትዮጵያውያን ተማሪዎች የሚሆኑ ለኔም ይሆኑ ከዚህ በፊት ለኢትዮጵያውያን ተማሪዎች ብዙ ስኮላርሺፕ እየሰጡ ፕሮግራሞች እነማን ናቸው? እኔ ባለኝ ፕሮፋይል እኔ በመማር በሚፈልገው ኮርስ ባለኝ ባክግራውንድ እና አሁን አለኝ ብዬ በማስበው ፕሮፋይል እና ሲቪ አፕላይ ባደርግ ሊሰጡኝ ይችላሉ ብዬ ማስባቸውን ስኮላርሺፖች ሾርት ሊስት አደረኩኝ። እነዛ ሾርት ሊስት ያደረኳቸውን ስኮላርሺፖች ደግሞ ዴሊ አንድ ስኮላርሺፕ ሳብሚት ማድረግ እንዳለብኝ ለራሴ ቃል ገባው ማለት ነው። ያን ያደረኩት መቼ ነው? ጳጉሜ 5 ነው ይሄንን ውሳኔ ወሰንኩት። አለ አይደለ ብዙ ጊዜ አዲስ ዓመት ሲጀምር ለኔክስት ይር ሪዞሉሽን ታወጣላችሁ። ምን ማድረግ አለብኝ ቀጣይ ዓመት፣ አሁን በዛ ዓመት ምን አሳለፍኩኝ፣ ቀጣይ ዓመት ምን ማድረግ አለብኝ ብላችሁ ቁጭ ብላችሁ ታስባላችሁ። መስከረም አንድ ቢሮ እንደገባው ጀምረ በቃ ሾርት ሊስት ማድረግ ጀመርኩኝ ማለት ነው። ስኮላርሺፕ አፕላይ ለማድረግ ምን ያስፈልገኛል፣ እነዚህን ስኮላርሺፖች አፕላይ ለማድረግ የሚያስፈልጉ ዶክመንቶችን ደግሞ መሰብሰብ ጀመርኩኝ። በሳቱ ኦሬዲ ኮስት ሼሪንግ ከፊሾ ኦሪጂናል ዲግሪ እጄ ላይ ነበረ። ስለዚህ ያን ኦሪጂናል ዲግሪ እጄ ላይ አለ። ሌሎች ዶክመንቶች ማውጣት ነበረብኝ። ስቱደንት ኮፒ አወጣው፣ ሚዲየም ኦፍ ኢንስትራክሽን አወጣው።
እንደገና ደግሞ የተለያዩ ስኮለርሺፖች ሃይ ፕሮፋይል ስኮለርሺፖች አፕላይ ማድረግ ስለፈለኩኝ 23 ኖቬምበር ላይ አይኤልቲኤስ ተፈተንኩኝ ማለት ነው። አይኤልቲኤስን በትክክል ዝግጅት አድርገህ ተፈተንኩኝ ማለት ነው። ኦንላይን ያሉ ሪሶርሶችን ሌሎች ነገሮችንም በመጠቀም አይኤልቲኤስን በጥሩ ዝግጅት ተፈተንኩኝ። ታርጌት ያደረኩትን ግሬድ አመጣው። የሚበቃኝን ግሬድ ሳገኝ ደግሞ አይኤልቲኤስ የሚጠይቁ ግን ጥሩ ስኮለርሺፕ የሆኑትንም እንደገና ሾርት ሊስት አደረኩኝ ማለት ነው። ያደረኩትኝ አይኤልቲኤስ የሚፈልጉትን ለብቻ አስቀመጥኩኝ። በሚዲየም ኦፍ ኢንስትራክሽን ብቻ አፕላይ የሚደረጉ ስኮለርሺፖችን ደግሞ ለብቻ አደረኩኝ ማለት ነው። ስለዚህ ያን በማድረግ ስኮለርሺፖቹን አፕላይ ማድረግ ጀመርኩኝ ማለት ነው። ከዚህ በፊትም እንዳወራሁት ስኮለርሺፕ አፕላይ ሳደርግ በጣም ብዙ ስኮለርሺፕ አፕላይ አድርጌያለሁ። ብዙ ስኮለርሺፖች ደግሞ ሪጀክሽን ተቀብያለሁ ማለት ነው። ብዙ ሰዎች የሚሰሩበት ስህተት ልንገራችሁ እዚህ ላይ። ብዙ ሰዎች የሚታረጉት ምንድነው 4-5 ስኮለርሺፕ አፕላይ ልታደርጉና በዛ ስኮለርሺፕ ላይ ሪጀክት ከተደረጋችሁ በቃ ስኮለርሺፕ አያገኝም ብላችሁ ደምድማችሁ ቁጭ ነው የምትሉት ማለት ነው። 4-5 ስኮለርሺፕ እንኳን ይሄ ውጭ ሀገር ለመሄድ በዶላር የሚከፈል በዩሮ የሚከፈል ስኮለርሺፕ ይቀርና ነፃ የብር ከፍላችሁ አፕላይ የምታደርጉት ነገር ራሱ ማንንም አይጠራችሁም። 4-5 ነገር አፕላይ አድርጋችሁ ማለት ነው። አሁን 21ኛው ክፍለ ዘመን ላይ ነው ያለው ነው። ማወቅ ያለባችሁ ነገር ኤቭሪዌር ኮምፒቲሽን አለ። ምንም ላይ ኮምፒቲሽን አለ። እዛ ሀገር ውስጥ ያለው ስራ ላይ ኮምፒቲሽን አለ። ሀገር ውጭ ያለው ነገር ላይ ኮምፒቲሽን አለ። ቀበሌ የሆነ ነገር ካለ ቀበሌ ላይ ኮምፒቲሽን አለ። ኤቭሪዌር ኮምፒቲሽን አለ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ምንድነው? ባስኬታችሁን ማብዛት አለባችሁ። ፖርትፎሊያችሁን ማስፋት አለባችሁ። በእንግሊዘኛ የሆነ አባባል አይደለ? ዶንት ፑት ኦል ዩር ኤግ ኢን ዋን ባስኬት ይባላል። ስለዚህ ያላችሁን ፖርትፎሊዮ ባበዛችሁ ቁጥር አንዱ ፌል ካደረገ አንዱ ይመጣል። እናንተ ደግሞ ፍራስትሬትድ አትሆኑም ማለት ነው። ስለዚህ አንደኛው ነገር ማድረግ ያለባችሁ ነገር ምንድነው? ብዙ ስኮለርሺፖች አፕላይ ማድረግ አለባችሁ ማለት ነው። ሁለተኛ ብዙ ሰው ስራ ያየው ስህተት ምንድነው? ስኮለርሺፕ በቃ በቀላሉ ዝም ብለህ አድሆክ ቤዝ ዛሬ አፕላይ አድርገህ ትተህ ከ2 ወር በኋላ እንደገና አፕላይ ያደረክ ከ3 ወር በኋላ ተመልሰህ ቼክ ያደረክ ምናምን አፕላይ እንደሚታረገው ነገር ነው የሚያስቡት። በትክክል ስኮለርሺፕ አፕላይ አድርጋችሁ ማግኘት የምትፈልጉ ከሆነና 2019 ከሀገር መውጣት የምትፈልጉ ከሆነ የዚህ አመት ጎላችሁ ውስጥ ቁጥር 1 ላይ ስኮለርሺፕ የሚባለው ነገር መቀመጥ አለበት። በዛው ልክ ዴሊ ስለዛ ነገር ማየት አለባችሁ፣ ቼክ ማድረግ አለባችሁ። የትኛውን ስኮለርሺፕ አፕላይ ያደረኩ ነው፣ ስለ የትኛው ስኮለርሺፕ ሞቲቬሽን ሌተር መጻፍ አለብኝ፣ ስለ የትኛው ስኮለርሺፕ ኢሴይ መጻፍ አለብኝ፣ ዛሬ የወጡ ስኮለርሺፖች ምንድናቸው፣ ተገኝ ምንድነው ፖስት ያደረገው ዛሬ፣ ሌሎች ስኮለርሺፕ ፖስት የሚያደርጉ ሰዎች የሚያመጣቸው አዳዲስ ስኮለርሺፖች። እንደዚህ ቅን ልብ ያላቸው ሰዎች አሉ። ቲክቶክ ላይ የተለያዩ ዩቲዩብ ላይ ቪዲዮ የሚሰሩ አሉ። ቲክቶክ ስኮለርሺፕ ላይ ሪል የሆነ ኢንፎርሜሽን ሼር የሚያደርጉ ማለት ነው። ስለዚህ እነዛን ስኮለርሺፖች አድናችሁ አፕላይ ማድረግ አለባችሁ። እድለኛ ከሆናችሁ እግዚአብሔር ከረዳችሁ መጨረሻ ላይ ምርጫ ውስጥ ነው የምትገቡት ማለት ነው። በየትኛው ስኮለርሺፕ ልሂድ የሚለው ውስጥ ትገባላችሁ ማለት ነው። አንድ ስኮለርሺፕ ግዴታ ነው ታገኛላችሁ። ምን አለበሉኝ አመቱን ሙሉ በትክክል ሁሉም ሀገራት ላይ የሚወጡ ስኮለርሺፖችን አፕላይ ካደረጋችሁ ማለት ነው። ታርጌታችሁን መጀመሪያ መለየት አለባችሁ። ቅድም እንደነገርኳችሁ ታርጌታችሁን ለይታችሁ ነው መሞከር አለባችሁ እንጂ ዝም ብላችሁ ለምሳሌ ሃርቫርድ አፕላይ ማድረግ የለባችሁም፣ ኦክስፎርድ አፕላይ ማድረግ የለባችሁ። ከእናንተ ፕሮፋይል ጋር የሚሄድ ነገር በጣም ብዙ ስኮለርሺፖች አሉ፣ ብዙ የውጭ ሀገር ስራ ዕድሎች አሉ። እነዛን መርጣችሁ ታርጌት ሂት ለማድረግ በትክክል ተዘጋጅታችሁን አፕላይ ማድረግ አለባችሁ። ያን አፕላይ ስታደርጉ ደግሞ በዲሲፕሊን ተስፋ ሳትቆርጡ፣ ምክንያቱም ለነገ ለራሳችሁ በራሳችሁ ላይ ኢንቨስት እያደረጋችሁ እንደሆነ አውቃችሁ፣ ምክንያቱም ላይፋችሁን ቼንጅ የሚያደርግ ነገር ነው። ሶ በስንት እንደዚህ በሱዳን በሊቢያ አድርጎ ስንት መከራ አይቶ የሚወጣበትን ዩሮፕ ለመውጣት ነው ይሄንን ስኮለርሺፕ አፕላይ ያደረጋችሁ ያላችሁት። ስለዚህ ለዚህ ደግሞ ኮሚትመንት ይፈልጋል። ቁጭ ብሎ ማድረግን ይፈልጋል። ቁጭ ብሎ ቼክ ማድረግን ይፈልጋል። ከዚህ በፊት ነው ቲክቶክ ላይ ተናግሬያለሁ። አምናኔ ስኮለርሺፕ አፕላይ ያረኩትን ብዛት ቢታዩ ያ ብዛት ደግሞ በየ5 ደቂቃ የሆነ ነገር ይልካል፣ በየቀኑ የሆነ ነገር ይልካል። እነ ሰከንድ ሴሚስተር አካባቢ ስፔሻሊ ከጥር በኋላ በቃ የስልክ አዲክትድ ሆኜ ነበር። በየ5 ደቂቃው እንደዚህ ስልክ ላይ ነኝ፣ ስልክ ላይ እንደዚህ በየ5 ደቂቃው የሆነ ነገር ቼክ እያደረኩ ነው፣ ኢሜል ቼክ እያደረኩ ነው፣ የሆነ ፖርታል ላይ ገብቼ ቼክ እያደረኩ ነው። ምክንያቱም አንዳንድ ስኮለርሺፖች ይዘገያሉ፣ አንዳንድ ስኮለርሺፖች ደግሞ ጎስት ያደርጋቸዋል እየተባሉ ስንት መከራ አይታችሁ፣ ስንት ይሰጽፋችሁ፣ ስንት ሞቲቬሽን ለተር ጽፋችሁ አፕላይ ያደረጋችሁት እዛው ሊቀር ይችላል። ያን ደግሞ ኢሜል ገብታችሁ ቼክ ማድረግ አለባችሁ። አንዳንድ ዩኒቨርሲቲዎች ደግሞ ሜል ሳይሰጧችሁ ምትሎ ብለው፣ ስለዚህ ያን ደግሞ ፖርታል ሪፍሬሽ ያደረጋችሁ ማለት ነው። ይሄንን የሚነግራችሁ እኔ በጣም እንትን ስለነበርኩ ሳይሆን በዛ ልክ ነው እንትን መሆን አለባችሁ፣ ዝግጁ መሆን አለባችሁ ማለት ነው። በጣም ጊዜ የሚፈልግ ነገር ነው፣ በጣም ኮሚትመንት የሚፈልግ ነገር ነው። ምክንያቱም እንደነገርኳችሁ ነው። ሶ በሊቢያ አድርጎ በሱዳን አድርጎ 3 ዓመት 4 ዓመት ፈጅቶበት የሚወጣውን ዩሮፕ ለመውጣት ነው ይሄንን በቀላሉ እያደረጋችሁ ያላችሁት ማለት ነው። ያን ለማድረግ ደግሞ እናንተ ኦንላይን ሳክሪፋይስ ለመክፈል ዝግጁ መሆን አለባችሁ። በጣም ዋጋ ተከፍሎበት ነው የሚገኘው። ስለዚህ በጣም ኮሚትድ መሆን እንዳለባችሁ ልነግራችሁ እወዳለሁ። ሶስተኛው ነገር ደግሞ ምንድነው? ኮሚትመንት በተጨማሪ የትኛውን አፕላይ እንደሚታረጉ እንደምን ተናግሬያለሁ። የትኛውን አፕላይ እንደሚታረጉ አለባችሁ። ጃክ ኦፍ ኦል ትሬድ መሆን የለባችሁ። የተመረጡ ስኮለርሺፖች ብቻ መርጣችሁ አፕላይ ማድረግ አለባችሁ። ኮሚትድ መሆን አለባችሁ። ስኮለርሺፖችን ሾርት ሊስት ማድረግ አለባችሁ። የተለያዩ ፕላትፎርሞችን በመጠቀም ትራክ ማድረግ አለባችሁ። አፕላይ አድርጋችሁ ብቻ መጥፋት ሳይሆን ትራክ ማድረግ አለባችሁ። ኦንላይን የሚለቀቁ ኢንፎርሜሽኖችን በደንብ ቼክ ማድረግ አለባችሁ። ምን አይነት ሲቪ መጻፍ አለባችሁ፣ ምን አይነት ኢሜል መጻፍ አለባችሁ፣ ምን አይነት ኢሴይ መጻፍ አለባችሁ። የትኛውም ስኮለርሺፕ ላይ የራሱ የሆነ ሞቲቬሽን ፎርማት አለው፣ የራሱ የሆነ ሪኮሜንዴሽን ሌተር አለው፣ የራሱ የሆነ
ፕሮሰስ አለው። ስለዚህ ያን ፕሮሲጀር ደግሞ በደንብ ማወቅ አለባችሁ ኮሚቴ ሆናችሁ ማለት ነው። ስራ እንደምትሰሩት በትክክል ኮሚቴ ሆናችሁ መስራት አለባችሁ። ሁለተኛው ይሄንን ሁሉ ለማድረግ ደግሞ በጣም ጊዜ ያስፈልጋችኋል ማለት ነው። ጊዜ መቀነስ አለባችሁ። ማይሆን ነገር ላይ የምትጨርሱበት ዊኬንድ ዝም ብላችሁ ጀለሶች ጋር ሄዳችሁ የምታሳልፉ ከሆነ ፑል የምትጫወቱ ከሆነ እንደነ ፑል የምትወዱ ከሆነ ፑል ቤት የምታሳልፉ ከሆነ ኳስ የምታዩ ከሆነ ያን ጊዜ መቀነስ አለባችሁ። አንድ አመት ራሳችሁ ላይ ኢንቨስት አድርጋችሁ ቀጣይ እናንተም ቤተሰባችሁም ልጆቻችሁ የሚኮሩበትን ነገር መስራት ትችላላችሁ ማለት ነው። ታያን ኢንቨስት ማድረግ አለባችሁ በትክክል ማለት ነው። ስኮላርሺፕ አፕላይ ለማድረግ ማለት ነው። እንደነገርኳችሁ ቲክቶክ ላይም ተናግሬያለሁ ብዙ ጊዜ ዲስካሬጅድ መሆን የለባችሁም። የስኮላርሺፕ አፕላይ ሲታረጉ ብዙ ስኮላርሺፖች ቼክ ካደረጋችሁ ብዙ ኒርሊ 50% ስኮላርሺፖች እናንተ ከፕሮፋይላችሁ ጋር መሄድ ነው። እኔ ያው ከኢትዮጵያ ነው መጣሁት አይደል? ከኢትዮጵያ ነው መጣሁት። የተለየ መንግስት እንትን ይሄ ምንድነው የግል ትምህርት ቤት አልተማርኩም። ሲማርም እንደዚህ ተንደላቀቀ ተምሬ ምናምን ኢንፎርሜሽን ኖሮኝ ሳይሆን ባለኝ ኢንፎርሜሽን ከእግዚአብሔር በታች ታግዬ ነው ስኮላርሺፕ ያገኘሁት ማለት ነው። ስለዚህ በጣም ኮሚትድ መሆን አለባችሁ። ኮሚትድ ሆናችሁ ዲሲፕሊን ሆናችሁ ሰዓት በትክክል ሰዓት አሎኬት ማድረግ አለባችሁ። ሜን ቲንግ የሚለው ነገር ምንድነው? ሰዓት አሎኬት ማድረግ አለባችሁ። የሆነ ሰዓት ላይ አፕላይ ያደረጋችሁ የሆነ ሰዓት ላይ የተዋችሁ አፕላይ የምታደርጉት ነገር አይደለም። ስለዚህ ስኮላርሺፖቹን በዛ መንገድ አፕላይ ማድረግ ትችላላችሁ። እኔ ደግሞ ፖስት ማድረግን ቀጥላለሁ። ቲክቶክ ላይ፣ ቴሌግራም ላይ፣ ኢንስታግራም ላይ በየቀኑ አፕዴት ሰጣችኋለሁ። በየቀኑ ስኮላርሺፖችን ፖስት አደርጋችኋለሁ። ስለ ጣሊያን ስኮላርሺፕ፣ ስለ ዩሮፕ ስኮላርሺፖች፣ ስለ ጀርመን ስኮላርሺፖች፣ ስለ ዩኬ፣ ስለ አሜሪካ፣ ስለ ካናዳ ሁሉም ሀገራት ላይ የሚወጡ ስኮላርሺፖች በየቀኑ ኢንፎርሜሽን ሼር አደርጋችኋለሁ። እዛው መከታተል ትችላላችሁ ማለት ነው። ሁለተኛው ቶፒካችን የሚሆነው ሶሻል ሚዲያ ላይ ነው ማለት ነው። ሶሻል ሚዲያ ላይ እንዴት አድርጋችሁ ሞኔታይዝድ ሊሆን የሚችል ሐሳብ ይዛችሁ መምጣት ትችላላችሁ ብሎ እሱን ነው የምናወራ ማለት ነው። እንደምታውቁኝ ሶሻል ሚዲያ ላይ እኔ ያለሁት ደግሞ ስለ ስኮላርሺፕ ኢንፎርሜሽን ሼር እያደረኩ ነው የሚገኘው ማለት ነው። ያለፍኩበት ነገር ስለሆነ በቃ ስለማውቀው እሱን ነው ይዤ መጣሁት ማለት ነው። ያን ይዤ በመምጣት ደግሞ የተለያዩ ሌሎች ነገሮች ይኖራሉ። እናንተም ደግሞ እንዴት አድርጋችሁ ይሄንን ነገር ማድረግ ትችላላችሁ ብሎ ነው የምነግራችሁ ማለት ነው። ሶሻል ሚዲያ ላይ ስትመጡ ቁጥር አንድ ላይ የሚመጣው ኒች ነው ማለት ነው። ኒች ወይም ኮንተንት ኤሪያው ማለት ነው። ምን ኤሪያ ላይ ነው? ተገኝ ሲባል ስኮላርሺፕ ነው የሚባለው ማለት ነው። ሙሴ ሰለሞን ሲባል ዜና ነው የሚባለው። ብሩክ ኑስ ሲባል ዜና ነው የሚባለው። አይላብ ሲባል የሚሊተሪ ኮንተንት ነው የሚባለው። በቀለ ሲባል እንትን ነው የሚባለው። ዝም ብራችሁ ይሄ መዘባረቅ ሳይሆን ጁኒን የሆነ ኮንተንት ይዛችሁ መምጣት አለባችሁ። ሰስቴናቢሊቲ እንዲኖር ጁኒን የሆነ ኤሪያ መርጣችሁ ፓሽኔትድ የሆናችሁበትን ኤሪያ መርጣችሁ እሱን ይዛችሁ መምጣት አለባችሁ ማለት ነው። ስለዚህ ሶሻል ሚዲያ ኒች ስትመርጡ ኒች የሚባለውን ወይም የኮንተንት የሚሰሩበትን ኤሪያ ስትመርጡ ቁጥር አንድ ማድረግ አለባችሁ ነገር ምንድነው ብዬ ነው የማስበው። ፓሽናችሁን ማየት አለባችሁ። ውስጣችሁ ስለምን ማውራት ይፈልጋል የሚለውን በትክክል ማዳመጥ አለባችሁ። ውስጣችሁ ማውራት የሚፈልገው ነገር ለምሳሌ በየቀኑ ያወራችሁ ብትሉ ማይሰለቻችሁ ነገር ለማውራት ደግሞ ኮምፎርታብል የምትሆኑበት አሁን እኔ እንደማውራ እንደዚህ ምንም ስክሪፕት ሳይኖራችሁ እንደዛ አይነት ባዶ ወረቀት ይዛችሁ ረጅም ሰዓት ማውራት የምትችሉበት ነገር ምንድነው? በዛው ልክ የሚታቁት ነገር ምንድነው? አም ሹር ኤቭሪባዲ እንደዛ አይነት እንትን አለው፣ እንደዛ አይነት ኤሪያ አለው። ሁሉም ሰው የሆነ የሚያውቅበት አለው። አንዱ ለምሳሌ ስለ ዳታ አናሊሲስ ሊያውቅ ይችላል። አንዱ ስለ አካውንቲንግ፣ አንዱ ስለ ኢኮኖሚክስ ሊያውቅ ይችላል። አንዱ ስለ ሶሻል ሳይንስ ለምሳሌ ስለ ሲቪክስ ሊያውቅ ይችላል። ስለ ጂኦግራፊ ሊያውቅ ይችላል። አንዱ ስለ ኢንጂነሪንግ ሊያውቅ ይችላል። ስለዚህ የተማራችሁበት ነገር ሊሆን ይችላል። በተፈጥሮ ፓሽኔት ሊሆናችሁበት ነገር ይችላል። እሱ ነገር ይዛችሁ መምጣት አለባችሁ። ምክንያቱም የሶሻል ሚዲያ አልጎሪዝም ዩቲዩብም ቲክቶክም ኢትስ ኖት አባውት ኳሊቲ እና ይዛችሁ የምትመጡበት ኮንተንት አይደለም። ኮንሲስተንሲ ማተር ያደርጋል። የፈለገ ኳሊቲ ያለው ነው የፈለገ ጥሩ የሆነ ኮንተንት ይዛችሁ ብትመጡና የፈለገ ቫልዩ አድ ብታደርጉ ኮንሲስተንሲ ከሌለው ዜሮ ነው ማለት ነው። ስለዚህ ኮንሲስተንት ሆናችሁ ምንም ሳይሰለቻችሁ በየቀኑ ቪዲዮ መቅረጽ የምትችሉበት በየቀኑ ቁጭ ብላችሁ የሆነ ቦታ ሆናችሁ ማብራት የምትችሉበት ነገር ምንድነው የሚለው በትክክል መምረጥ አለባችሁ። ነምበር 1 ክራይቴሪያ እሱን ማድረግ አለባችሁ ማለት ነው። ኒች ስትመርጡ ኮንሲስተንት እንድኖራችሁ ደግሞ በየቀኑ የሚያደብራችሁን ቶፒክ መምረጥ አለባችሁ። ፓሽኔት ሊሆናችሁትን ቶፒክ መምረጥ አለባችሁ ማለት ነው። ሶስተኛው ነገር ደግሞ ምንድነው ኮንሲስተንት እንድትሆኑ የሚያደርጋችሁ ነገር ምንድነው? ሶስተኛው ቶፒክ ደግሞ ኢዚሊ መስራት የምትችሉትን ነገር መምረጥ አለባችሁ። በጣም ሶፊስቲኬትድ የሆነ ኤዲቲንግ የሚፈልግ በጣም የሆነ ሪሰርች ማድረግ የሚፈልግ ነገር መምረጥ አለባችሁ። በጣም ኢዚሊ መስራት የምትችሉበትን ማለት ነው። ኢዚሊ መስራት የሚቻል ነገር ለምሳሌ አንድ ነገር ልንገራችሁ። ሶሻል ሚዲያ ላይ በጣም ሰክሰስፉል የሆኑ ሙሴ ሰለሞን እና ብሩክ ኑስ በጣም ሰክሰስፉል የሆኑት የመጀመሪያው ነገር ምንድነው? ቶፒኩ ምንድነው? ዜና ነው ማለት ነው። ዜና ማንበብ ማለት የሆነ ቦታ ኢቢሲ ላይ ቲክቫ ላይ ኦር የሆነ ቦታ የወጣውን ዜና አንስተ ማንበብ ማለት ነው። ይሄ ማለት የትም ሆነ መስራት የምትችለው ነገር ነው። ከዚህ በፊት እንደሰማችሁት ብሩክ ኢንተርቪው ላይ የሆነ ፖድካስት ላይ ቀርበን እንደተናገረው ሽንት ቤት ቁጭ ብዬ እንደዚህ ቪዲዮ ቀርጬ ያውቃለሁ ብሏል። እንደዛ አይነት ነገር መምረጥ አለባችሁ። የሆነ ነገር የሚወጣ ከሆነ ፖስት ለማድረግ ሶፊስቲኬትድ የሆነ ኤዲቲንግ ማያስፈልግ ሶፊስቲኬትድ የሆነ ሪሰርች መስማራት የሌለባችሁ ነገር አሁን ለምሳሌ ዜና የሚሆን ከሆነ ቲክቫ ላይ ፖስት ከተደረገ ሌላ ቦታ ቼክ ታደርጋለህ፣ ኢቢሲ ላይ ቼክ ታደርጋለህ። በቃ 2-3 ሶርሶች ላይ ቼክ ካደረግክ በኋላ ፖስት ማድረግ ነው ማለት ነው። ቫሉ በሚያቀርብ መልኩ ያን የምታቀርቡበትን እናንተ ደግሞ መምረጥ ያለባችሁ መንገዶች ይኖራሉ። ምን አይነት መንገድ ማቅረብ ያለባችሁ የሚለውን እሱን ነገር ደግሞ መምረጥ አለባችሁ። እንደነገርኳችሁ ደግሞ ፓሽኔትድ የሆናችሁት ነገር ለምሳሌ ስለ አካውንቲንግ የሚታወራ ከሆነ በአካውንቲንግ ሰው እንዴት ላይፉን መቀየር ይችላል የሚለውን
መጀመሪያ ቁጭ ብለ ማሰብ መቻል አለብህ። ሶ እንዴት አድርጎ አካውንቲንግን አፕላይ በማድረግ ብር ሴቭ ማድረግ ይችላል፣ እንዴት አድርጎ አካውንቲንግ ፕሪንሲፕል ላይፉ ላይ እንዴት አድርጎ ፋይናንሱ ላይ ኢምፕሊመንት ማድረግ ይፈልጋል። ስለ ሜካኒካል ኢንጂነሪንግ ብታወራ ከሆነ ስለ ሜካኒካል ያሉ ኢንጂነሪንግ ያሉ ኢንፎርሜሽኖች ባለም ደረጃ ላይ ያሉ ኢንፎርሜሽኖች ምንድናቸው? እሱን ደግሞ ለማግኘት ማድረግ ያለባችሁ ነገር ምንድነው? በየቀኑ ኮንሲስተንትሊ ያን ኢንፎርሜሽን የሚለቀቅበት ሶሻል ሚዲያዎች ጆይን ማድረግ አለባችሁ። ቴሌግራም ሊሆን ይችላል፣ ትዊተር ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ሊንክድኢን ሊሆን ይችላል። ሁሉም ሶሻል ሚዲያዎች ላይ በየቀኑ የሚለቀቁ ኢንፎርሜሽኖች ለኢትዮጵያ አውዲየንስ በሚሆን መልኩ ለማቅረብ እንዲመቻችሁ እዛ ጆይን በማድረግ ኢንፎርሜሽን መቅሰም አለባችሁ። ባላችሁ ነገር ብቻ ይሄን ስልክ ብቻ እንደዚህ እንደያዛችሁ በቃ መስራት የምትችሉት ነገር መሆን አለበት እንጂ የሆነ ዲቴል የሆነ ሪሰርች መስራት ያለባችሁ ነገር መሆን አለበት። አሁን ለምሳሌ እኔ ስለ ስኮላርሺፕ ነው ማውራ። ስለ ስኮላርሺፕ ሳውራ እኔ ያለፍኩበት ፕሮሰስ ነው። በጣም ፓሽኔትድ የሆንኩት ነገር ነው። ምክንያቱም በውስጡ ስላለፍኩበት አይ ኖ ኤቭሪቲንግ ማለት ነው። ሙሉ ስቴፑን አውቃለሁ። በምን ስቴጅ ላይ ምን እንደሚደረግ፣ የትኛው ቦታ ላይ ምን እንደሚደረግ በደንብ አውቃለሁ ማለት ነው። ስኮላርሺፖች የትኛው ሳይቶች ላይ ነው የሚወጡት፣ መቼ ታይም ላይ ነው ስኮላርሺፖች የሚወጡት፣ ስኮላርሺፕ አፕላይ ለማድረግ ምን መደረግ አለበት የሚለው በደንብ አውቃለሁ ማለት ነው። ስለዚህ ማድረገው ነገር ምንድነው? በቀን ሲነሳ በየቀኑ ቪዲዮ ፖስት ነው ማድረግ። እንዳያችሁት ደግሞ ቲክቶክ ላይ 2017 አመቱን ሙሉ ቪዲዮ ፖስት አድርጌያለሁ ማለት ነው። አንዳንድ ቀናቶች ምን ያደረኩት ይኖራል፣ ግን ኒርሊ ከ365 ቀናት ውስጥ አንድ 300 ቀኑን ቪዲዮ ፖስት አድርጌያለሁ ማለት ነው። ያን እንዳደርግ ያደረገኝ ነገር ምንድነው? ምንም እንትን ስላለ ሳይሆን የተለየ ነገር ስላለ ሳይሆን ነምበር 1 ቪዲዮ ቶፒኩ በጣም ፓሽኔትድ የሆንኩበት ነገር ነው። ሁለተኛ በደንብ የማውቀው ነገር ነው። ፓሽን ከመሆናችሁ በተጨማሪ ኢዚሊ የምታገኙበት ከመሆኑ በተጨማሪ ደግሞ እውቀት ያላችሁ ነገር መሆን አለበት። እናንተ የሆነ ነገር የሚታቁት ነገር መሆን አለበት። እንደገና ደግሞ ኦር ኢዚሊ ኢንፎርሜሽን የሚታገኙበት ነገር መሆን አለበት። እናንተ አክሰሱ ስላላችሁ እዛው ኢንቫይሮንመንት ላይ ስላላችሁ እናንተ ያለፋችሁበት ፕሮሰስ ስለሆነ ኢዚሊ ኢንፎርሜሽን የሚታገኙበት ነገር መሆን አለባችሁ። ከዛ በኋላ ቀላል ነው የሚሆንላችሁ ማለት ነው። ፓሽኔትድ ናችሁ። ምንም ሲታወሩ የሚያንገደግዳችሁ ነገር የለም። ቪዲዮ ሊሰራ ስትል አያስቸግርህም። ሁለተኛው ደግሞ ኢንፎርሜሽን ደግሞ ኢዚሊ ይገኛል። ምንም አይነት እንትን አያስፈልግም፣ መዳከር አያስፈልግም። ኢዚሊ ኢንፎርሜሽን ታገኛለህ። ያንን ኢንፎርሜሽን ደግሞ ለኢትዮጵያ አውዲየንስ ለአንተ ፎሎወር ደግሞ በሚሆን መልኩና ሰው በመወደው መልኩ ያንተን ክሬቲቪቲ ጨምረህ ሄደህ ታቀርባለህ ማለት ነው። ስለዚህ ያን ለማቅረብ ደግሞ በትክክል አንተም ኮሚትድ መሆን አለብህ፣ ኮንሲስተንት መሆን አለብህ ማለት ነው። ቲክቶክ ላይ ደግሞ 300 ቀን ቪዲዮ ፖስት አድርጌያለሁ። ዳት ሚንስ በቃ ፓሽኔትድ የሆንኩበት ስራ ነው። ይሄ ኢንፎርሜሽን ኢዚሊ ይገኛል። ኦልሬዲ ፕሮሰሱን ስላለፍኩበት አውቃለሁ የት ጋር እንዳለ፣ የት ስኮላርሺፕ ፖስት እንደሚደረግ፣ የትኛው ስኮላርሺፕ መቼ እንደሚከፈት በደንብ አውቃለሁ ማለት ነው። ስለዚህ እንደዛ አይነት ነገር ደግሞ ለሁሉም ሰው አለ። አሁን ላንቺ ይሄንን ቪዲዮ ለሚታየው ሰው ቁጭ ብለህ አስብበት። ዝም ብለህ በስጋው በኋላ ማታ ቁጭ ብለህ አስብበት። አእምሮ ውስጥ ምንድነው ፓሽኔትድ የሆነው? ስለምን ቢታወራ ነው በየቀኑ ቢታወራ የሚያሰለች ነገር? ስለምን ሲወራ ነው ደስ የሚልህ? ለአንተ ውስጥ ደስ የሚለው ነገር አንተ ማውራት የምትፈልገው ነገር የሚለውን እሱን በትክክል መምረጥ አለባችሁ። ስለዚህ ያን ኢንፎርሜሽን ደግሞ ስትመርጡ መጨረሻ ላይ የሚነግራችሁ ነገር ምንድነው? ቫልዩ አድ መደረግ አለበት። ቫልዩ አድ ሰዎች ኢንተረስትድ እንዲሆኑ ማድረግ አለባቸው። ሶሻል ሚዲያ ላይ እንግዲህ ብር ጀነሬት የሚታደርጉት አንደኛ ፕላትፎርም የሚሰጠው ብር አለ። ሁለተኛ ደግሞ ጥሩ ሰርቪስ ይዛችሁ ከመጣችሁ እንደኛ አይነት ቫልዩ አድ የሚያደርግ ብዙ ሰው ኢንተረስትድ የሆነውን ነገር ይዛችሁ የምትቀርቡ ከሆነ ጊዜ በኋላ ሰርቪሱን መሸጥ ትጀምራላችሁ ማለት ነው። ስለዚህ ያን ሰርቪስ ለመሸጥ ማድረግ ያለባችሁ ነገር ምንድነው? ልሶ እንዴት አድርጎ ቫልዩ አድ እንደሚያደርግና ማርኬተር መሆን አለባችሁ። የራሳችሁ ማርኬተር መሆን አለባችሁ። አት ፈርስት ፕሌስ ፎሎወር ቤዛችሁን ማሳደግ አለባችሁ። መጀመሪያ ፎሎወር ቤዛችሁን ለማሳደግ ኮንሲስተንትሊ ፖስት ማድረግ አለባችሁ። ፎሎ አፕ ማድረግ አለባችሁ። ቪዲዮአችሁ የት እየደረሰ እንደሆነ በትክክል ማየት አለባችሁ። ተስፋ መቁረጥ የለባችሁም። ብዙ ጊዜ ቪዲዮአችሁ 200 ቪው ላይ ሊቆም ይችላል። ምንም ቪው ላታገኙት ትችላላችሁ። ግን ቫልዩ አድ ማድረግ አለባችሁ። አቀራረባችሁን መቀየር አለባችሁ። ባክግራውንዳችሁን መቀየር አለባችሁ። አጀማመራችሁን ሁክ መጀመሪያ ላይ ስትጀምሩ ምን ብላችሁ ነው የሚጀምሩት የሚለውን ቴስት ማድረግ አለባችሁ። ያን ኮንሲስተንትሊ ፖስት ማድረግ አለባችሁ። ፎሎወር ቤዝ ታሳድጋላችሁ። ከዛ በኋላ ደግሞ እንዴት አድርጋችሁ ሰርቪሳችሁን መሸጥ ትችላላችሁ የሚለውን ቫልዩ አድ እንደሚያደርግ ሰውን ማሳመን መቻል አለባችሁ። ያንተ ኢንፎርሜሽን ቫልዩ አድ እንደሚያደርግ ማሳመን መቻል አለብን ማለት ነው። ያን ለማድረግ ደግሞ ሰርቪሳችሁን ለሰዎች ቫልዩ አድ እያደረገ እንደሆነ ይህንን ማወቃቸው እንዴት እንደሚጠቅማቸው በትክክል ማስረዳት መቻል አለብን ማለት ነው። ሰርቪስ ለመሸጥ ኢንፋክት አንደኛውን ላይ ብቻ በትክክል የኦንላይን ፕላትፎርማችሁ ላይ ፎሎወር ቤዝ ካሳደጋችሁ በትክክል በሞኔታይዜሽን የተለያዩ ማሳወቂያዎች ይመጣሉ፣ የተለያዩ ነገሮች ይመጣሉ። ሶሻል ሚዲያ ላይ ኤክስፖዝድ በመሆኑ የሚመጡ ኔትወርኮች አሉ። በዛ የተለያዩ ሌሎች ስራዎች የምታገኝ ትችላለህ። ግን በዚህ በሰርቪሱም ገቢ ጀነሬት ማድረግ የምትፈልጉ ከሆነ ለሰው ቫልዩ አድ ማድረግ እንደሚችል አንተ እያቀረብክ ያለው ኢንፎርሜሽን እና መግዛት እንዳለባቸው ማሳመን መቻል አለብን ማለት ነው። ያን ሊያሳምን በሚችል መልኩ ኮንሲስተንትሊ ፖስት አድርገህ ሰው ደግሞ ኢንተረስትድ እንዲሆንና ያን ነገር ለመስማት ዝግጁ እንዲሆን ኢንፎርሜሽን ገዝቶ ለመጠቀም ዝግጁ እንዲሆን ማድረግ መቻል አለብን ማለት ነው። ይህንን በማድረግ መጠቀም ትችላላችሁ ማለት ነው። ስለዚህ እኔ እንደነገርኳችሁ ሶሻል ሚዲያ ላይ የተጠቀምኩት ይህንን ቴክኒክ ነው። መጀመሪያ ላይ ብዙ ነገር ማውራት ይችል ነበር። ውጭ ሀገር ነው ያለሁት። ስለ ፖለቲካ ማውራት ይችላል፣ ስለ ኢኮኖሚ ማውራት ይችላል፣ ስለ ሶሻል ኢሹ ማውራት ይችላል።
እችላለሁ። ኢኮኖሚክስ እና ዳታ አናሊሲስ ነው የተማርኩት። ስለ ኢኮኖሚክስ እና ዳታ አናሊሲስ ላወራ እችላለሁ፣ ግን ፓሽኔትድ አይደለሁም ለዛ ነገር ማለት ነው። ተምሬያለሁ፣ ኖሬያለሁ ምናምን ብዙ ሰዎች እያደረጉበት ነው፣ ግን ፓሽኔትድ አይደለሁም ማለት ነው። ስኮለርሺፑን አየሁት በትክክል ካለፍኩ በኋላ ኢንተረስት ያለበት ሶ ኢንተረስትድ የሆነበት ኤሪያ ነው። ስለዚህ ባወራ አንደኛው ነገር ለሰዎች ለብዙ ሰዎች ቫልዩ አደረጋለሁ። ሁለተኛ እንደ ሎንግ ራን ደግሞ የኔ ሪፑቴሽን እያደገ በሄደ ቁጥር የተለያዩ ድሎች ይመጣሉ። ሰውን በመርዳት ደግሞ የሚገኝ ደስታዎች ይኖራሉ። ስለዚህ እነዛን አንድ ላይ በመያዝ ነው ሶሻል ሚዲያ ላይ የመጣሁት ማለት ነው። ስለዚህ ሶሻል ሚዲያን በዚህ መልኩ በመጠቀም ከኮንሱመርነት ወደ ፕሮዲውሰርነት መሄድ ትችላላችሁ ማለት ነው። ሶሻል ሚዲያ ላይ የሚለቀቁ ኢንፎርሜሽኖችን ኮንሱም ማድረግ ብቻ ሳይሆን ፕሮዲውስ አድርጋችሁ ኢንፎርሜሽን ሽጣችሁ ራሳችሁን መለወጥ ትችላላችሁ። በ21ኛው ክፍለ ዘመን ደግሞ ጎልድ ማይኒንግ የሆነውን ደግሞ እናንተም የራሳችሁን ጎልድ ማይን ማድረግ ትችላላችሁ ማለት ነው ከሶሻል ሚዲያ ማለት ነው። ሶሻል ሚዲያ ያለው ከዚህ ይሄን ይመስላል። ሶስተኛው ቶፒካችን ደግሞ ለዛሬ የያዝነው ፍሪላንስ ነው ማለት ነው። ፍሪላንስ የሚባለውን ነገር እኔ የጀመርኩት ግቢ ያለው ነው የጀመርኩት ማለት ነው። ግቢ ያለው አንደርግራጁዌት ተማሪ ያለው የተለያዩ ሪሰርቾችን ይሰራ ነበር። እዛ ኢትዮጵያ ሆኜ ቴሌግራም ቻናል በመክፈት የተለያዩ ኔትወርኮችን በሰው ማቃቸው ሰዎች እየነገርኳቸው ምናምን ሰሩ ሰዎች አሲስታንት ሆኜ የማስተርስ ተማሪዎች፣ ባችለር ተማሪዎች ዳታ አናሊሲስ ላይ የተለያዩ ነገሮች ላይ ኤስፒኤስኤስ፣ ስታታ እንደገና ደግሞ ኤክሴል ላይ የተለያዩ ራይቲንጎች እርዳታ የሚፈልጉ ሰዎች የኩዌሽነሪ አናሊሲስ ለሚፈልጉ ሰዎች አሲስታንት ሆኜ መስራት ነው የጀመርኩት ማለት ነው። ገና ግቢ ያለው እኔ በወር 6000 7000 ብር ይሰራ ነበር። አዲስ አበባ ዩኒቨርሲቲ ነው የተማርኩት። አዲስ አበባ ዩኒቨርሲቲ ግቢ ያለው 6000 7000 ብር በወር ይሰራ ነበር። የተለያዩ ኮሌጆች ላይ የሚማሩ ሰዎች አሳይመንት ማሰራት ሲፈልጉ፣ የተለያዩ ተርም ፔፐሮች ማጻፍ ሲፈልጉ፣ የተለያዩ ዳታ አናሊሲስ ላይ ገዛ ሲፈልጉ፣ የተለያዩ ምክንያቶች ለሚፈልጉ ሰዎች ያን በመስራት ነው ፍሪላንስ መስራት የጀመርኩት ማለት ነው። ፍሪላንስ ማለት የግድ አፕወርክ ላይ ሄዳችሁ ፋይቨር ላይ ሄዳችሁ የተለያዩ ኦንላይን ፕላትፎርሞች ላይ ሄዳችሁ ብቻ ሳይሆን እዛው ናችሁ ፍሪላንስ ማድረግ ትችላላችሁ። አንተ ለምሳሌ ጥሩ ቪዲዮ ኤዲተር ከሆንክ፣ ጥሩ ግራፊክ ዲዛይነር ከሆንክ፣ ጥሩ አካውንታንት ከሆንክ፣ ጥሩ ሜካኒካል ኢንጂነር ከሆንክ ያን ሰርቪስ የሚፈልጉ በጣም ብዙ ሰዎች አሉ ማለት ነው። ማተር ኦፍ ሪቺንግ አውት እና ሶሻል ሚዲያ ላይ ወጣ መናገር መቻል ማለት ነው። ለምሳሌ ቅድም ያልኳችሁ ስለ ሜካኒካል ኢንጂነሪንግ ስለ አካውንቲንግ ምናምን ያወራናቸው ነገሮች በትክክል ሶሻል ሚዲያ ላይ ወጥቶ ሜካኒካል ኢንጂነር በደንብ እንደሚታወቅ ካሳየ እዛ ከተማ ውስጥ ሜካኒካል ኢንጂነር እየፈለገ ያለ በጣም ብዙ ሰው ሊኖር ይችላል። ብዙ ሀብታም ሊኖር ይችላል። ከሀገር ውስጥም ከሀገር ውጭም ሊመጣ ይችላል። አካውንቲንግ ለምሳሌ በደንብ አካውንቲንግ የሚታወቅ ከሆነ እዛው አዲስ አበባ ውስጥ አካውንቲንግ ይሄ የአመታዊ ገቢያቸውን የሚሰራላቸው ሰዎች የሚፈልጉ በጣም ብዙ ሰዎች አሉ። ስለዚህ እነዛን ሰዎች ራሳቸው ሪቻርጅ ሊያደርጉ ይችላሉ። አንተ ሶሻል ሚዲያ ላይ ወጥተ ፖቴንሻል እንዳለ በደንብ ካሳመንካቸው እነሱ አንተ ጋር ሪቻርጅ ሊያደርጉ ይችላሉ። አንተ ደግሞ ሪቻርጅ ካላደረጉም በነፃ ሰርተህላቸው መቅረብ መቻል አለብህ። ሬስቶራንቶች፣ ሆቴሎች፣ ሆስፒታሎች፣ ሆቴሎች የተለያዩ አካውንት ያላቸው ሰዎችና አመታዊ ገቢያቸውን ለታክስ አውቶሪቲ ሪፖርት ማድረግ ሲፈልጉ ምን ማድረግ እንዳለባቸው ማድረግ ያለባቸው ጥንቃቄዎች ምናምን መጀመሪያ በነፃ ኢንፎርሜሽን መስጠት መቻል አለብህ። በነፃ ኢንፎርሜሽን ሰጥተህ በነፃ ካደረግክ በኋላ እዛው ሀገር ውስጥም በጣም ብዙ ኦፖርቹኒቲዎች አሉ። ብዙ ችግር መፍታት ትችላለህ። ለዛ ደግሞ ችግር ስትፈታ ነው ገንዘብ የሚመጣው ማለት ነው። ችግሩን የፈታላቸው ሰዎች ናቸው ለአንተ ገንዘብ የሚከፍሉልህ ማለት ነው። ስለዚህ እዛ ሆናችሁ ማሰብ መቻል አለባችሁ። ያላችሁበት ኤሪያ ላይ ምን አይነት ችግር አለ። አሁን እኔ ለምሳሌ ስኮለርሺፕ መስራት ዳታ አናሊሲስ፣ ስታታ፣ ኤስፒኤስኤስ፣ ፓይተን፣ አር ምናምን ላይ ዳታ አናሊሲስ መስራት ሐሳቡ የመጣልኝ ለምንድን ነው? ግቢ ነበርኩኝ። ግቢ ያለው ደግሞ ብዙ ሰዎች ስትራግል ሲያደርግ የማየው ነገር ምንድነው? ስታታ ላይ እንዴት ዳታ አናሊሲስ መስራት እንዳለበት ሳያቅ ማስተርስ የሚማር ሰው አለ፣ ፒኤችዲ የሚማር ሰው አለ። ያንን ሰው ካገዝክ ይከፍልሃል ማለት ነው። ፕሮብሌም ሶልቭ አደረክለት ይከፍልሃል ማለት ነው። እንደገና ደግሞ ሌሎች ጽሁፎች ላይ ጊዜ የሌላቸው ሰዎች አሉ። ስፔሻሊ ግል ኮሌጆች ላይ የሚማሩ ሰዎች ፉል ታይም እየተማሩ ፉል ታይም እየሰሩ ያሉ ሰዎች አሉ። እነዛ ሰዎች ለመጻፍ የተለያዩ ኢንፎርሜሽኖችን ለመሰብሰብ ኩዌሽነሪ ለመስራት ጊዜ የላቸውም። እነዛን ሰዎች ካገዝክ ደግሞ በቃ እነሱ ፉል ታይም እየሰሩ ነው። ከዛ ሰርቶ ካገኙት ደግሞ ለአንተ ወርዝ ታደርጋለህ የሚለውን ይከፍልሃል። አንተ ደግሞ ሰርቪስን ፕራይስ ማድረግም ከቻል ሰርቪስን ፕራይስ ታደርጋለህ። አንተ አሁን ቢዚ ስለሆንክ ይሄንን እንግዲህ እየሰራ ስለሆነ በዚህ ኤሪያ ላይ ደግሞ እዚህ ጋር ሰርቻለሁ፣ እዚህ ጋር ይሄንን ሰርቻ ላሳየህ እችላለሁ እንዴት እንደሚሰራ ምናምን። ለምሳሌ ስታታ ከሆነ ኤስፒኤስኤስ ከሆነ ፓይተን ከሆነ አር ከሆነ ዳታ አናሊሲስ እዛ እንዴት እንደሚሰራ ሳምፕል ነገሮችን መጀመሪያ በራሴ ሰርተ ያዘጋጀሁን እንደዚህ ሰርቻለሁ። ይሄንን ደግሞ ለአንተ ቢሰራልኝ ይሄን ያህል ብር ትከፍልልኛለህ ትላለህ። ኦር መጀመሪያ ደግሞ እሱን ማምጣት የምትፈልጉ ከሆነ በትክክል የሱን በትክክል ሰርተ አስረክበህለት ብቻ ሰው አምጣልኝ፣ ከዚህ በኋላ የሚጠይቅህን ሰው ለና አምጣልኝ ብቻ ብለው ነግረኸው ከተኮ ሰው ያመጣልሃል ማለት ነው። እኔ እንደዛ በማድረግ ብቻ በሪሰርች ብዙ ነገር ሰርቻለሁ ማለት ነው። አጋጣሚ ይሄንን ቪዲዮ ካያችሁ ሪሰርች አብረን የሰራናቸው ሰዎች የተለያዩ መንገዶች ያገዝኳችሁ ሰዎች ካላችሁ ኮሜንት ላይ እንድታሳውቁኝ ያሳስባችኋለሁ። ጊፍት ይኖረኛል ለእናንተ ማለት ነው። ምክንያቱም ኢርሊ ኤጅ ላይ አምናችሁኝ በዛ ሰዓት እኔ ትንሽ ነበርኩኝ። እንዳሁኑ እንደዚህ ለማውራትም እንትን አልነበረኝም። አሁን ሶሻል ሚዲያ ላይ መጋጋጥ እንደዚህ እንደማውራት ምናምን ብዙ ማውራት የሚችል ሰው
ሰው አልነበርኩኝ፣ ግን ችሎታ ነበረኝ። ማድረግ እችላለሁ። የሆነ ነገር ማደርገውን ነገር እንደማደርግ በትክክል ሰርቼ አሳይቻቸዋለሁ። ብዙ ነው ያገዝኳቸው ሰዎች በጥሩ ግሬድ አርፏል ምናምን። ስለዚህ እንደዛን በማድረግ በተለያዩ መንገዶች ያገዝኳቸው ሰዎች ካላችሁ ኮሜንት ላይ አሳውቁኝ፣ ጊፍት ይኖረኛል ማለት ነው። ስለዚህ ወደ ጉዳዩ ስንመለስ ኤሪያችሁ ላይ ያለውን ችግር አይደንቲፋይ አድርጋችሁ ያን ችግር ለመፍታት መሞከር ነው። ያን ችግር በፈታችሁ ቁጥር ደግሞ እናንተ ችግር ፈቺው ጋር ነው ገንዘብ የሚመጣ ማለት ነው። ሞኒ ፍሎስ ቱ ዘ ዋን ቱ ሶልቭ ፕሮብለም ዩስ። መጀመሪያው ነገር ፍሪላንስ ለማድረግ እዛው ኤሪያችሁ ላይ መጀመር አለባችሁ ማለት ነው። ሌላ ደግሞ ወርልድ ዋይድ መሄድ ትችላላችሁ ማለት ነው። አፕወርክ ላይ መምጣት ትችላላችሁ፣ ፋይቨር ላይ መሄድ ትችላላችሁ፣ ሊንክድኢን ላይ የተለያዩ ስራዎችን መፈለግ ትችላላችሁ። እዛው ሆናችሁ መስራት የምትችሉበትን ሪሞት ስራዎችን መፈለግ ትችላላችሁ ማለት ነው። አፕወርክ ላይ ደግሞ ፍሪላንስ ለማድረግ የፋይቨር ላይ ሊንክድኢን ላይ ፍሪላንስ ለማድረግ ደግሞ ኮምፒቲሽኑ በጣም ሃይ ነው። በዛው ልክ ስትሮንግ ሆልድ ሊኖራችሁ ስትሮንግ ፕሮፋይል ሊኖራችሁ ይገባል። ያን ፕሮፋይላችሁን ደግሞ በትክክል መጀመሪያ እዛ ባላችሁበት ኤሪያ ላይ በሚታቁት ነገር ቢልድ ማድረግ አለባችሁ። ጥሩ ሲቪ ቢልድ ማድረግ አለባችሁ። ጥሩ ፖርትፎሊዮ ማዘጋጀት አለባችሁ። የሰራችሁትን ስራ ደግሞ ሰብስባችሁ አንድ ላይ ማስቀመጥ አለባችሁ። ያን ይዛችሁ ደግሞ ወደ ግሎባል ኮምፒቲሽን መውጣት ትችላላችሁ ማለት ነው። ስለዚህ አፕወርክ ላይ ከዛ በኋላ ነው ያደረኩት ምንድነው ከራሴ ኤክስፒሪየንስ ሼር ያደረኳችሁ ስለሆነ ያን እየሰራው ነበር። ከዛ በኋላ ደግሞ ወደ አፕወርክ መጣው ማለት ነው። አፕወርክ ስፔሻሊ ውጭ ሀገር ከመጣው በኋላ አፕወርክ ላይ በጣም አክቲቭሊ መስራት ጀመርኩኝ። ከቲክቶክ በተጨማሪ ከትምህርት በተጨማሪ ከሌሎች ነገሮች በተጨማሪ መጨረሻ ላይ ነግራችኋለሁ ደግሞ እንደዛ አይነት ብዙ ነገሮችን አንድ ላይ እንዴት ማኔጅ ማድረግ ይቻላል የሚለውን በጣም ታይም ማኔጅ ማድረግ እንዳለባችሁ በጣም ወሳኙ ነገር ታይም ማኔጅመንት ስለሆነ በዚህ ላይ ታይም ማኔጅ ማድረግ አለባችሁ ማለት ነው። ስለዚህ አፕወርክ ላይ እናንተ ስፔሻላይዝ ያደረጋችሁት ኤሪያ ላይ አካውንት ክሬት አድርጋችሁ በትክክል የሚወጡ ስራዎችን አፕላይ ማድረግ መቻል አለባችሁ ማለት ነው። ኤኒቲንግ ስትጀምሩ መጀመሪያ ላይ በጣም ብዙ ሀዝል አለው። አፕወርክም ሆነ ቅድም ያልኳችሁን ነገሮችም ሆነ ሲጠይቋቸው ሰዎች ሊያላግጡባችሁ ይችላል፣ ሊስቁባችሁ ይችላል ምናምን፣ ግን ኢት ዳዝ ኖት ማተር የሰው አክሰፕታንስ አት ፈርስት ፕሌስ ማንንም አልተቀበለም ሰው ማለት ነው። ኮሚትድ መሆን አለባችሁ። የሆነ ሰው ይሄንን ነገር ሊስራልኝ በነፃ ምናምን ስትለው አትችልም ምናምንም ካለ ዲሞራላይዝድ መሆን የለባችሁም። በጣም ፑሽ አድርጋችሁ መሄድ አለባችሁ። ጓደኛችሁን የሚታቁት ሰው በጓደኛ የሚታቁትን ሰው በዘመድ ምናምን በትክክል ሰርታችሁ ያን ሰው ደግሞ ሳሚት አድርጋችሁ አቅማችሁን ካሳያችሁ በኋላ ኔክስት ሌላ ሰው ይዞላችሁ ይመጣል ማለት ነው። ስለዚህ ዲሞራላይዝድ መሆን የለባችሁ ማለት ነው። በዛ መንገድ ሪዛይለንት ሆናችሁ ፕሮፋይላችሁን ቦልድ ማድረግ ትችላላችሁ ማለት ነው። ቅድም እንደነገርኳችሁ አፕወርክ ላይ ደግሞ ጥሩ ፕሮፋይል ክሬት ማድረግ አለባችሁ። አፕወርክ ክሬት ለማድረግ የነን ፕሮፋይል አሳያችኋለሁ። እዚህ ጋር በጎን የነን ፕሮፋይል አሳያችኋለሁ። ጥሩ ታይትል ያለው ጥሩ ፕሮፋይል ያለው ምን እንደሚሰሩ የሚያሳይ በትክክል ፕሮፌሽናል የሆነ የራሳችሁን ፖርትፎሊዮ ያለበት ዲቴል ኢንፎርሜሽን ያለበትን የራሳችሁን ጥሩ አፕወርክ ክሬት ማድረግ አለባችሁ። በሌላ ቪዲዮ መለስበታለሁ እንዴት አድርጋችሁ ክሬት እንደምታደርጉ ምን አድ ማድረግ እንዳለባችሁና ስራ አፕላይ ለማድረግ ምን እንደሚያስፈልግና እንዴት አድርጋችሁ አንዳንድ ደግሞ አፕወርክ ላይ ምንድነው ጥሩ ፕሮፋይል ክሬት አድርጋችሁ እዛ ቁጭ ካደረጋችሁ ኢን አዲሽን ቱ ራሳችሁ አፕላይ ከምታደርጉት ስራ በተጨማሪ ሰዎች ራሳቸው ሪቻት ሊያደርጓችሁ ይችላል። ጥሩ ፕሮፋይል ካራችሁና እዛ ያላችሁ ፕሮፋይል የነሱ ካላችሁ ፕሮጀክት ጋር መሄድ አይነት እንደሆነ እርግጠኛ ከሆኑ ስራ ኖራችሁም አልኖራችሁም ራሳቸው ሪቻት ሊያደርጓችሁ ይችላል ማለት ነው። ስለዚህ እንደዛን ደግሞ እንዴት አድርጋችሁ ጥሩ ፕሮፋይል ክሬት አድርጋችሁ ክላይንት መሳብ እንደምትችሉ የነን ፕሮፋይል እዚህ ጋር አሳያችኋለሁ። እንደገና ደግሞ ኔክስት በሌላ ቪዲዮ እንመለስበታለሁ ማለት ነው። ስለዚህ ፍሪላንስን እዛ ከሰፈር በመጀመር እንደዚህ ወደ ኢንተርናሽናል ሌቨል መምጣት ትችላላችሁ ማለት ነው። ፍሪላንስ ለማድረግ ኦር ሪሞት ወርክ ለመስራት እንደነገርኳችሁ አፕወርክ፣ ፋይቨር እና ሊንክድኢንን መጠቀም ትችላላችሁ ማለት ነው። የተለያዩ የሪሞት ፕሮፖዚሽኖች ያላቸው ካምፓኒዎች እዛ ፖስት ሲያደርጉ እናንተ እዛ ፕሮፋይላችሁን ክሬት አድርጋችሁ እዛ ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዛ አድርጋችሁ የገቢ ቤዛችሁን ማስፋት ትችላላችሁ። በ21ኛው ክፍለ ዘመን እንደዚህ ብዙ ገቢ ካላችሁ እንጂ 3 ሰዓት ገብቶ 11 ሰዓት እየወጣ የሚሰራውን ስራ እየሰራው ላይፍ ቀጥላለሁ ብሎ ማሰብ በጣም ከባድ እየሆነ መጥቷል። ስለዚህ እንደዛ አይነት 3-4 ነገሮችን አንድ ላይ በመስራት ፕላን ሄድ ለማድረግ 4-5 ነገሮችን ደግሞ አንድ ላይ ማኔጅ ማድረግ፣ ታይም ማኔጅ ማድረግ ለራሳችሁ፣ ለቤተሰባችሁ፣ ለስራ የተለያዩ ነገሮች ታይም በጣም አጀስት አድርጋችሁ ማኔጅ በማድረግ እንደዚህ 3-4 ነገሮችን በመስራት መጠቀም ትችላላችሁ ማለት ነው። ፋይናሊ ይሄንን ሁሉ ካልን በኋላ መጨረሻ ላይ ከቲክቶክ ከስኮላርሺፕ ከሶሻል ሚዲያ እና ከአፕወርክ ስንት ብር እንደሰራው ነገራችኋለሁ ማለት ነው። ቅድም አንድ ያልነገርኳችሁ ነገር ምንድነው ሶሻል ሚዲያ ላይ በሚሰጣችሁ ኤክስፖዠር የተለያዩ ስራዎችን ልታገኙ ትችላላችሁ ብያችሁ ነበረ። ዘንድሮ ደግሞ እኔ በጣም ብዙ ስራዎች ነው ያገኘሁት። ቲክቶክ ላይ ባለኝ ኤክስፖዠር፣ አፕወርክ ላይ ባለኝ ኤክስፖዠር የተለያዩ ስራዎችን ነው ያገኘሁት ማለት ነው። ቲክቶክ ላይ ከሞኔታይዜሽን በተጨማሪ ሞኔታይዜሽን ፕሮግራሞች አሉ። ከሞኔታይዜሽን በተጨማሪ የተለያዩ እስካሁን ማስታወቂያ መቀበል አልጀመርኩም። ማስታወቂያ መቀበል ያልጀመርኩት በተለያዩ ምክንያቶች ነው። እኔ ካምፓኒዎች የማስታወቂያን መቀበል አልፈለኩም በዚህ ዓመት፣ ለዛ ነው ያለፍኩት። ከዚህ በኋላ የማስታወቂያ ገቢ ይመጣል ማለት ነው። ስለዚህ ኦንላይን ደግሞ
ከሞኔታይዜሽን ውጪ የተለያዩ ኤክስፖዠሮች ነበሩኝ። ለዚህ ስራ የተለያዩ ስኮለርሺፕ አፕላይ ማድረግ የሚፈልጉ ሰዎች ነበሩ። ኮንሰልታንሲ ሰርቪስ የሚፈልጉ፣ የተለያዩ ዶክመንት ሪቪው የሚፈልጉ፣ የተለያዩ ነገሮች የሚፈልጉ መሀል ላይ ደርሰው የተቸገሩ ይሄንን ለማለፍ እንደዚህ ማድረግ አለብን አፕሊኬሽን ፊ ለመክፈል የተለያዩ ነገሮችን ለማድረግ እንደዛ የፈለጉ ሰዎች ነበሩ። ዩቲዩብም ደግሞ በዛው ልክ ተሰርቷል። እንደገና ደግሞ አፕወርክ ላይ ደግሞ እዚህ ይሄንን የምነግራችሁ ለኔ ስለራሴ ብራግ እያደረኩ ሳይሆን እናንተም መስራት ትችላላችሁ። ከምንም ጀምራችሁ እንደዛ አይነት ብር መስራት ትችላላችሁ። ባላችሁ ስኪል ምንም የተለየ ነገር ሳያስፈልጋችሁ ባላችሁ ነገር ብቻ እንደዛ አይነት ብር መስራት እንደምትችሉ እሱን ልነግራችሁ ፈልጌ ነው የምነግራችሁ ማለት ነው። ይሄ የመጨረሻችን ቶፒክ ነው ማለት ነው። ሳልነግራችሁ የቀረው ነገር የለም። ስንት ብር ሰራው ነግራችኋለሁ። ስለ አፕወርክ፣ ስለ ሶሻል ሚዲያ፣ ስለ ስኮለርሺፕ ነግራችኋለሁ ማለት ነው። እዚህ ቀጣይ ደግሞ ኢች ኦፍ them እንዴት አድርጋችሁ ዩቲላይዝ እንደምታደርጉ ቪዲዮ ሰራላችኋለሁ። ስፔሻሊ አፕወርክ ላይ እንዴት አፕወርክ ላይ አካውንት ክሬት ማድረግ ትችላላችሁ፣ እንዴት ብር መስራት ትችላላችሁ፣ እንዴት ኮኔክት ገዝታችሁ ስራ ፕላን ማድረግ ትችላላችሁ። እንደገና ደግሞ እንዴት ክላይንቶች ሪቻት እንዳደረጓችሁ አፕወርክ ፕሮፋይላችሁን ክፍት አድርጋችሁ ሰርቪስ ማቅረብ ትችላላችሁ። ምንም ማታውቁት ኤሪያ ላይ ፕሮጀክት ቢመጣ ራሱ እንዴት ቻትጂፒቲ እና ኦንላይን ላይ ያሉ ነገሮችን በመጠቀም ምንም ማታውቁትን ነገር በአንድ ቀን በሁለት ቀን መስራት ትችላላችሁ ብሎ ቀጣይ ቪዲዮ ሰራላችኋለሁ ማለት ነው። እስከዚህ ይሄንን ቪዲዮ ካያችሁት ማውራን ነገር ወዳችሁታል፣ ወጣት ናችሁ፣ ህይወታችሁን የሚቀይር ነገር ነው ማውራ ጅነን የሆነ ነገር እኔ ያለፉበትን ነገር ስለማውራ በጣም ይጠቅማችኋል። ስለዚህ ይሄንን ቪዲዮ እናንተ ካያችሁት ሌላ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረግ እንዳትረሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ይሄንን ቤት ወጣቶች ነን፣ የወጣቶች ወደ ወጣቶች የሚደርስ ኢንፎርሜሽን ይጠቅማችኋል። ስለዚህ ይሄንን ኢንፎርሜሽን በመጠቀም አብረን ተጋግዘን እናድጋለን። እናንተም ታድጋላችሁ፣ ወደ ውጭ ሀገር ትመጣላችሁ ወይ እዛው ሆናችሁ ሚሊዮነር ትሆናላችሁ ማለት ነው። ስለዚህ 2018 ከነዚህ 3 ነገሮች ውስጥ አትሊስት ሁለቱን ማሳካት አለባችሁ። ይመቻል።